አንተ ትልቅ ገንዘብ አላህ አዝንቦብህ በወንድሞች ላይ ስትበትን አላህ ይደሰታል ባንተ ገንዘብ ወንድሞችም ስለተደሰቱ። ስለዚህ ከኛ የሚጠበቀው አላህ በሰጠን ነገርም በተን ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን እንኳን አስር አሰግደው እኮ ከመስጊድ እንዳሰናበቱ እየሮጡ ወጡ። ሁሉም ሰሃባ ደነገጠ። ምን ደረሰባቸው? ምን ሆኑብን ብለው ሁሉም ደነገጡ ወጡ። ምን እንዳሉ ታውቃላችሁ? ሰላት ላይ ቆሜ ለሰደቃ የተቀመጠ ገንዘብ ነበረ፣ እኔ ቤት ስለቆየ ረበሸኝ ሰላት ላይ። ለሰደቃ ያስቀመጥኳት ገንዘብ ነበረች፣ 10 ሰላትን መሽጉል አደረገችኝ አሉ። 4 ረካዓ ሰብራ ሳጣቻቸው። ወዲያው ሮጦ ቤታቸው ያቺ የሰደቃ ገንዘብ አምጥተው ቶሎ የሚገባው ሰው ቶሎ በተን አረጉ። ለምን? ነገ ያንተ አይደለም፣ አሁን ያለበት ያንተ። ስለዚህ የኛ ትልቅነት የኛ ያስተሳሰብ መጨመር ትልቅ የሚያደርገን ሰው ለምን ቀናብኝ ሳይሆን የምቅናቱን መድኃኒት ደግሞ እኛ መጠቀም አለብን። መጠቀሚያዎችህ ቤተሰቦችን ወንድሞችን ካስደሰትክ አላህ ከምንም በላይ ትልቅ ደረጃ ነው የሚሰጥ። ስለዚህ እኔ ያልሰራሁት ማንም አይሰራም ብለን የዛሬ ዋና ሁለተኛው ትምህርታችን ምንድነው አልኩት? እኔ ያልሰራሁት መልካም ስራ ማንም አይሰራ። ለምን? አንተ ከርክ ያንተን ሱቢ መጥቶ የሚሰግድ ሰው የለም፣ የራሱን ሱቢ ነው የሚሰግድ።